ዛሬ የምነግራችሁ በዚያ ሐይቅ ዳርቻ በነበረው ትልቅ እንጨት መቀመጫ ላይ ስለተፈጠረው ነገር ነው። ለአብዛኞቹ ሰዎች በጊዜና በንፋስ በዝናብ የተለወሰ እንዲሁም የሚቀመጡበት እንጨት ብቻ ነበር። ለኔ ግን የፍቅሬ ታሪክ የታተመበት ቦታ ነው። ፍቅሬን ያገኘሁበት ቦታ፣ ከሁሉም በላይ ደግሞ ሁሉም ነገር የጀመረበት ቦታ ነው። ጊዜው በበጋ ወቅት ከሰዓት በኋላ ነበር። እስከ ዛሬ ድረስ በግልጽ አስታውሰዋለሁ። ሐይቁንና ያቺ አይን የምትማርከው ጀንበር ስትጠልቅ እያየው ያ ማን እንዳስቀመጠው በማይታወቀው ትልቅ እንጨት ላይ ተቀምጬ በያዝኩት የስዕል ደብተር ላይ ያንን የበሰለ ብርቱካን የሚመስለውን የፀሐይ ብርሃን ለመሳል ስሞክር ነበር። በስራዬ ላይ በጣም ተመስጬ ስለነበር መጀመሪያ አካባቢ ከጎኔ ሰው እንደነበር አላስተዋልኩኝም። የሆነ እንቅስቃሴ ሲሰማኝ ግን ድንገት ስዕሌን አቋርጬ ቀና ስል ካሜራውን አንገቱ ላይ አንጠልጥሎ ፍጹም የሆነ ፎቶ የሚፈልግ ይመስል ያንን ትዕይንት ዙም እያረገ እየቀረጸ ዝም ብሎ ወደኔ ቀረበ። እንዳየሁት ሲመለከት ካንቺ ጋር ብቀመጥ ችግር አለው ብሎ ጠየቀኝ። ድምጹ ሞቅ ያለና ለስላሳ ነበር። ተደንቄ አፍጥጬ እያየሁት ስለነበር ግን ደማቅ ፈገግታ ለግሶኝ ፍቃዴ እስኪያገኝ ቆሞ ጠበቀ። ስነ ስርዓት ያለው ሰው መሆኑን ከጅምሩ ያስታውቅ ነበር። አስታውሳለሁ። ከጎኔ ወደ ነበረው ባዶ ቦታ እያመለከትኩኝ ጭንቅላቴን በመነቅነቅ እሺ ችግር የለውም አልኩት። ቴንኪው ብሎ እየተቀመጠና እየሳልኩት ወደ ነበረው ያልተጠናቀቀ ስዕሌን እያየ በድንገት በጣም ያምራል አለኝና ንግግሩ የሆነ ነገር እንዲሰማኝ አረገኝ። የቱ ስለው በመገረም ስዕሉ ብሎ መለሰልኝ። እኔም በመጠኑ አፍሬ አመሰግናለሁ ብዬ መለስኩለት። ከዚያች ቅጽበት ጀምሮ ግን ጨዋታችን ማቆም አልቻልንም። ስሙ ቢንያም ይባል ነበር። እሱም ሰዓሊ ነው። ብዙ የሚያመሳስሉን ነገሮች እንዳሉን ቶሎ ነበር ያወቅነው። በተለይ በሁለታችን ውስጥ የነበረው ጥልቅ የስነ ጥበብ ፍቅር። ያቺ መቀመጫ የኛ ቦታ ሆነች። በየቀኑ ማለት ይቻላል እዚያ ነበር የምንገናኘው። እየሳቅን ቁም ነገር እያወራን እየተጫወትን ጥሩ ጊዜ እናሳልፍ ነበር። ሁሌም የዓለሜ ልጅ እያለ ነበር የሚጠራኝ። ምኞታችንና ህልማችን አንድ ነው ለማለት ፈልጎ ነው። እውነቱን ለመናገር ያጠራር አልጠላውትም። እንዲያውም እኔም መጠቀም ጀመርኩኝ። የዓለሜ ልጅ እለው ነበር። በብዛት የዓለሜ ልጅ መባባላችን አንዳንድ ጓደኞቻችን የአንድ ዓለም ልጆች የሚል ቅጽል ስም ሰጥተውን ነበር። ይህችን ቃል ስሰማ ከዚህ በፊት ተሰምቶኝ የማያውቅ ልረዳው የማልችለው ስሜት ነበር የሚሰማኝ። ቢኒን ቀርበኸው ሀሳቡን፣ ህልሙን፣ አላማውን ስትረዳ ወንዶች ለጓደኝነት፣ ሴቶች ለፍቅርና ለትዳር፣ በአጠቃላይ ሰዎች ወንድማቸው ወይም ልጃቸው እንዲሆን የሚመኙት አይነት ሰው መሆኑን በቀላሉ ትረዳለክ። ከሁሉም በላይ ደግሞ በጣም ንጹህና ስርዓት ባለው መንገድ ፋሽን የሚከተል አይነት ልጅ ስለነበር ያየው ሰው ሁሉ በሱ እንዲማረክ የሚያደርግ ኃይል ፈጥሮለታል። እኔም እንደ ማንኛው ሰው በሱ መማረክ ያልቀረም። ጥሩ ነገሩ ግን እሱም በዚያች ከሌላ ሰው ሰምቻት በማላውቃት የዓለሜ ልጅ በምትለው ጣፋጭ ቃሉ የማያቋርጠው ግንኙነታችንና አብረን ወደ ተለያዩ የተፈጥሮ ቦታዎች እየሄድን ንጹህ አየር እየሳብን ከተፈጥሮ ጋር ቀጥታ መገናኘታችን በጣም እንደወደደውና ለዘላለም እንዲህ ብለን ብንቀጥል መልካም ምኞቱ መሆኑን መግለጽ መቻሉ ነው። እኔም እንዲህ አይነት ሰው በማግኘቴ በየቀኑ ደስተኛና ተስፈኛ መሆን ችያለሁ። የምናወራው ጨዋታ ሁሉ ስለ ሀሳብና ከሙያችን ጋር የተያያዙ ፈጠራዎች በመሆኑ ውሏችን የማይሰለችና ደጋግሞ የሚናፈቅ ነበር። አብረን ውለን በምንለያይበት ጊዜ የግድ በቀጣይ ስንት ሰዓት እንደምንገናኝ ተቀጣጥረን ነበር የምንለያየው። እንዲህ ባለ ማራኪና በማይሰለች ግንኙነት በጋን ጨርሰን ወደ ክረምት ተሻገርን። ክረምት በረዶ የሆነ ወቅት አምጥቶ ምክንያት እየፈለግን መተቃቀፍን አስተማረን። ፀሐይ የሚያብቡ አበቦች አምጥታ ምክንያት እየፈለግን የተፈጥሮ አበቦችን መሰጣጠትን አስተማረችን። በጋ የሚያብለጨልጭ ውሃ አምጥቶ መከር ደግሞ ጥሩ መከር ባንድ ላይ ያገናኘን። በዚያች በምንቀመጥባት እንጨት ላይ ነበር ለመጀመሪያ ጊዜ የሳመኝ። በዚያች መቀመጫ ላይ ነበር እንደሚወደኝ የነገረኝ። በዚያች ቦታ ላይ ነበር ለመጀመሪያ ጊዜ በእጁ የተሳለውን ምስሌን የሰጠኝ። በቃ በዚያች ቦታ ላይ ነው ሁሉም ነገር የጀመረው።
ከዚያም በላይ በዚያች በምንቀመጥባትና ከፊታችን በነበረው ሐይቅ ዳር ሁለታችንም ጎን ለጎን ተቀምጠን እጅ ለእጅ ተያይዘን ስሎን ነበር። ስራችን ሁሉ የልጅ ጨዋታ ቢመስልም ግን በጣም ፍጹም ነበር። ፍቅር፣ ሳቅ፣ ጨዋታ የሞላበት ውሎ። ወዴት እንሄድ፣ ምን እናድርግ የሚለው ነገር ሳይገድበን ሁልጊዜ የግድ መገናኘት እንዳለብን ነበር የሚነግረኝ። ሁሌም ሲያስደስተኝና እረፍት እንዲሰማኝ ሲያደርግ ምንም ሊሳሳላት የማይችል ፍጡር ሁኜ እስኪሰማኝ ድረስ ያስገርመኝ ነበር። ህይወት ግን ሁልጊዜ ደግ አይደለችም። ቢኒዬ አንዳንዴ ድካም ይሰማው ጀመር። መጀመሪያ ላይ ምንም አልመሰለንም። ቀለል አድርገን ነበር ያየነው። ምናልባት የስራ ጫና ብቻ ወይም ጉንፋን ሊሆን ይችላል እለው ነበር። ድካሙ እየበረታ ሲሄድ ግን ወደ ሕክምና ሄድን። ያቺ የምርመራ ውጤት ያገኘንባት ቀን ፈጽሞ አልረሳትም። ሐኪሙ የልብ ድካም እንዳለበትና ምናልባት ወደ ውጭ ሀገር ሄዶ የመታከም እድል ካላገኘ በአጭር ጊዜ ውስጥ ሊሞት እንደሚችል ነገረን። ለሱ ብዬ ለመበርታት ሞከርኩኝ፣ ግን አልቻልኩኝም። ምንም ማድረግ አልቻልኩም። በዚያን ጊዜ በየቀኑ እየደከመ ቢሄድም ወደምንውልበትና ወደ ተገናኘንበት ቦታ እየሄድን መቀመጥ አላቋረጥንም። ስለ ወደፊቱ መነጋገር ግን ትተን ነበር። በምትኩ ስላለው ነገር ነበር የምናወራው። እሱ ስለ ህመሙና እንዴት ሊድን እንደሚችል እንድንነጋገር ስለማይፈልግ ስለሚያስቁንና ስለሚያስደስቱን ነገሮች ማውራታችንን ቀጠልን። እኔ ግን ለማስመሰል እንጂ በውስጤ በጣም እጨነቅ ነበር። የምትወደው ሰው ሊሞት መሆኑን ከማወቅ የበለጠ ህመም ግን ሊኖር ይችላል? አይመስለኝም። እስኪ ያስቡት፣ የምትወዱት ሰው ሲሞት እያያችሁ ምንም ማድረግ አለመቻል ምንኛ እንደሚያሳምም። ድህነትንና ድሃን ከዚያን ጊዜ ጀምሮ ነበር በጣም የጠላዋቸው። ድህነት ኃጢአት መሆኑን ራሴ መሰከርኩኝ። እንደዛች ጊዜም እቺ ድሃ ነፍሴን በጥላቻና በንቀት አይቻት አላውቅም። ድሃ ባይፈጠር ይሻል ነበር ብዬ እስከ መክሰስ ድረስ ድህነትን ጠላሁት። በዚያን ጊዜ ገንዘብ ለማግኘት ያልሞከርኩት ጥረት አልነበረም። ግን ድሃ ነው። ለድሃ አምኖ የሚያበድር ሀብታምም የለም። እውነት ለመናገርም በገንዘቡ ጥላቻ ይወልዳል እንጂ ድሃ ከየት አባቱ አምጥቶ ሊመልስለት ይችላል? እመኑኝ፣ በዓለም ላይ ከሁሉ የከፋው ነገር ድህነት ነው። ቢኒዬም በድህነቱ ምክንያት ታክሜ ድናለሁ ብሎ ከማሰብ ይልቅ በለጋ እድሜው እንደ 100 ዓመት የኖረ ሽማግሌ ሞቱን ይጠባበቅ ነበር። በድህነቱ ምክንያት ቶሎ ተስፋ ቆረጠ። ቢኒኮ በዚያን ጊዜ ከመሞቱ በፊት ነበር የሞተው። አስታውሳለሁ። አንድ ምሽት ፀሐይ በሐይቁ ላይ ስትጠልቅ ሰማዩን በጥላና በዚያ ፍም በሚመስለው ነጸብራቋ እየቀባች ሳለ እጄን ያዘኝ። አያያዙ የደከመ ቢሆንም አይኖቹ ግን አሁንም በጣም ፍቅር የሞላቸው ነበሩ። ያኔ አንድ ነገር ቃል ትገቢልኛለሽ አለኝ በለስላሳ ድምጹ። ልቤ እየተሰበረ ቢሆንም እሺ አልኩት። መሳልሽን እንደምትቀጥይ ቃል ግቢልኝ፣ በደስታ መኖርሽንም እንዲሁ። እኔ ያለ መኖሬን ይህንን ሁሉ ጸጋሽን እንዳይወስድብሽ አደራ ሲለኝ እንባዬ ፊቴ ላይ እየፈሰሰ ጭንቅላቴን እየነቀነቅኩኝ እስከምትችል ድረስ ከኔ ጋር ለመቆየት ቃል ከገባህ ብቻ አልኩት። መራራ ስሜት እየተሰማኝ ትንሽ ፈገግታ ሳየኝ። ደስ አለኝ። ሞቱን ልቀበለው አልቻልኩም። የግድ መኖር አለበት ብዬ ወሰንኩኝ። አንድ ሀሳብም ወደ አእምሮ የመጣልኝ ከ2 ዓመታት በፊት ያላግባብ የበደለችኝና ውጭ ሀገር የምትኖር ጓደኛዬን ይቅርታሽን እንድቀበል ከፈለግሽ እባክሽ ያደረግሽውን አድርገሽ ፍቅረኛዬን አድኝልኝ አልኳት። እሷን በጣም ተደሰተች። ምክንያቱም ከቢኒ በፊት እወደው የነበረው ልጅ እንደምወደው ንገሪልኝ ብዬ ብልካት እሺ ብላ ለራሷ እንደምትወደው ተናግራ የራሷ ስላረገችው ይህንን እድል በመጠቀም የወሰደችብኝን ፍቅር እንደምትመልስልኝ በማሰብ የግድ ወደምትኖርበት ወስዳ እንደምታሳክመውና ቢኒዬን ከነ ህይወቱ እንደምትሰጠኝ ቃል ገባችልኝ። በዚህ ተስማምተንም ቢኒ በጓደኛዬ በኩል ከጥቂት ሳምንታት በኋላ ወደ ውጭ ሀገር መሄድ ቻለ። ለጓደኛዬ አንድ ነገር ብቻ ነበር ያስጠነቀቅኳት። ምናልባት ቢኒዬ ከሞተ እንዳትደውይልኝ፣ ሞቱን መስማት አልፈልግም፣ አልችልምም። ይህንን ሀሳብ እሺ ብላ ነበር የተቀበለችው። ምክንያቱም ስሜቴን በትክክል ገብቷት ነበር። ከዚያን ቀን ጀምሮ በየቀኑ ወደ ቦታችን እየሄድኩኝ
እባክህ ቢኒዬን በህይወት መልስልኝ፣ እባክህ ህይወቴ ሙሉ የሱን ሞት እንዳላይ ያርገኝ፣ ተአምር ፈጥረህ አድነው፣ አንተስ እንደኔ አልናፈቀህም እንዴ እያልኩኝ እንደ እብድ ከባህሩ ጋር ያለማቋረጥ አወራ ነበር። ሲመሻሽ ደግሞ ያችን ፍም የያዘች የምትመስል ደማቅ ጀንበር ስትጠልቅ እባክሽ ህመሙ እንዳንቺ መሄድ ይሁን፣ ማታ ተሰውሮ ጠዋት ይብራልኝ እያልኩኝ ሰዓቷ ደርሶ ሙሉ በሙሉ ካይኔ እስክትሰወር ድረስ እማጸናት ነበር። ፀሐይ ግን የሰማችኝ አትመስልም። ቢኒዬ ከሄደ በነበሩት 3 ሳምንታት ትደውልልኝና ታገናኘኝ የነበረችው ጓደኛዬ ከዚያ ጊዜ በኋላ ግን ልትደውልልኝ ሆነ ልታገናኘኝ አልቻለችም። እኔም ያኔውኑ ቢኒ እንደሞተ ስላመንኩኝ የጠፋው ነው ተሰማኝ። ለምን ግን ላታስቀጥለን አስጀመርከን? ለምን በለጋ እድሜ ወሰድከው? ፍቅራችን ቢቀር ህይወቱን አታድነውም ነበር? ህልሙን ሳይኖረው አላማውን ላይ ሳይደርስ ለምን ቀጠፍከው እያልኩኝ ፈጣሪን ሳማርር ነበር። ለወራት ወደምንሄድበት ቦታ ሁሉ መሄድ አልቻልኩም። እንደ ቀድሞም መሳልም ሆነ የስዕል ደብተሬን ማየትም አልቻልኩም። ቦታችን ላይ ብቻዬን ያለሱ መቀመጥ ሳስበው የማይቻል ሆኖ ተሰማኝ። በህይወቴ ሙሉ በሙሉ ተስፋ ቆረጥኩኝ። ምን ማድረግ እንዳለብኝ ሊገባኝ አልቻለም። ስቅስቅ ብዬ ሳለቅስ ነበር ማድረው። በዚህ መሃል ግን ቢያንስ ስለ ሬሳው ጉዳይ ማሰብ እንደሚገባኝ አስታውሼ ተጸጸትኩኝና ራሴን ወቀስኩኝ። ከዚያም በኋላ ጓደኛዬን ለመጠየቅ እሷን መፈለግ ጀመርኩኝ። ግን ደጋግሜ ብደውልላትና ባፈላልጋትም ላገኛት አልቻልኩም። ቤተሰቦቹም ሁኔታውን ባለማወቃቸው በጭንቀት ውስጥ መሆናቸው አውቄ ራሴን ጠላሁት። አንድ ቀን ግን እሱ የሳለልኝን ስዕል አግኝቼ በእጄ ይዤው ህልውናውንና ፍቅሩን ተሰማኝ። መመለስ እንዳለብኝም ገባኝ። ያኔ ለመጀመሪያ ጊዜ ወደ ተገናኘንበት ቦታ ሄጄ ስቀመጥ የቢኒዬን ትዝታዎች ተመልሰው አእምሮዬን አጥለቀለቁት። ሳቁ፣ ድምጹን፣ እኔን ይመለከት በት የነበረው መንገድ ሁሉንም እያስታወስኩኝ ደብተሬን አውጥቼ መሳል ጀመርኩኝ። መጀመሪያ ላይ እጆቼ ይንቀጠቀጡ የነበረ ቢሆንም እየሳልኩ ሲሄድ ግን እጄን እንደሚመራኝ ይሰማኝ ነበር። እሱ በሐይቁ ዳርቻ ሁለታችንም እጅ ለእጅ ተያይዘን ጎን ለጎን ተቀምጠን የሳለውን ስዕል ደግሜ በእጄ ሳልኩት። እንዲህ እያልኩኝ አመታት አለፉ። በልቤ ያለው ህመም ሙሉ በሙሉ ባይጠፋም ወደ ህይወቴ ለመመለስ ግን መንገድ አገኘው። ትንሽ ከተረጋጋውና ራሴን ካገኘው በኋላ ከሰዎች ጋር ቀርቤ መጫወትና መሳቅ ጀመርኩኝ። በዛ አጋጣሚም ለፍቅር የሚፈልጉኝ ወንዶች ዙሪያዬን ከበቡት። እኔ ግን እንደዛ ካሰብኩኝ ቢኒዬን የምከዳው እየመሰለኝ ፊት አልሰጣቸውም ነበር። ጓደኞቼና የቅርብ ሰዎቼም እድሜሽ እኮ እየገፋ ነው፣ ለምን አንቺን ከሚመስል ጋር ትዳር መስርተሽ እንደ እኩዮችሽ አትወልጂም የሚል ተግሳጽ በየቀኑ ያዘንቡብኝ ጀመር። እኔ ግን ያሉትን ቢሉ ግድ አይሰጠኝም ነበር። ብቸኝነትና ሀዘን በሚሰማኝ ጊዜ ሁለት ፍቅረኛሞች አብረው ተቀምጠው እጅ ለእጅ ተያይዘው የሚያሳየውን በእጄና በእጁ የተሳለውን ስዕላችን እያየው ራሴን አጽናና ነበር። ሰዎች ስዕሉን አይተው ጥሩ ስዕል ነው ይላሉ። እውነታቸውን ነው። ለኔ ግን ከዚያም በላይ ነው። የቢኒዬ ትዝታ ነው። የዚያ ለዘላለም የማይጠፋ ፍቅራችን ታሪክ ነው እያልኩኝ ለውስጤ ነግረው ነበር። አንዲት ግራ የገባት ቀን ግን ሁለት ተቃራኒ ነገሮችን ባንድ ላይ አጣምራ አሳይታኝ አስደነገጠችኝ፣ አጠራጠረችኝም። የዛች አድራሻዋን ማግኘት ያልቻልኳት ጓደኛዬን ሰርጓን በፌስቡክ አየሁት። እኔን አፍዝዞ ያስቀረኝ ግን ያ እንደምሽራ ሆኖ ከጓደኛዬ ጎን ፈገግ ብሎ አቅፎ የያዛት ልጅ ቢኒያም መሆኑ ነበር። ያውም ቢኒያም የኔ ቢኒ። አንዳንድ ጊዜ ህይወት እንዲህ ናት። ሳትፈልግ ፈታኝ መድረክ ላይ ታቆማለች። ከሌላ ጋር ሳይሆን ከራስ ጋር፣ ከውስጥ ጋር፣ ከህልምህ ጋር፣ ከጸሎት ጋር ልታፋጥጥህ ትችላለች። ቢኒዬ የሞተ መስሎኝ አምላኬ ሆይ እባክህ ቢኒዬን ብቻ ተአምር ፈጥረ በህይወት መልስልኝ እንጂ በሌላ ፈጽሞ አላማርርህም ብዬ ለምኜው ነበር። አሁን ግን በህይወት እያየሁት ተመስገን፣ ጸሎቴ ሰመረ፣ እሰይ ስለቴ ደረሰ እንደማለት አለቅሳለሁ፣ አዝናለሁ። አሁንስ ፈጣሪን ምን ብዬ ነው የምለምነው ብዬም አምርሬ ደግሜ ያለቅሳለሁ። በአንድ በኩል ደግሞ እስቃለሁ፣ እደሰታለሁ። ስሜቴ አንድ ስሜት ላይ መሆን አቃተው። ሳለቅስ ቆይቼ እስቃለሁ፣ ስስቅ ቆይቼም አለቅሳለሁ። ልክ እንደ እብድ ሆንኩኝ። እርስ በርስ የሚጋጭ ተግባርና ሀሳብ ይዤ ሰላሜን አጣው። እስከ ዛሬ ድረስም የስዕል ደብተሬን በእጄ ይዤ ወደ ቦታችን እሄዳለሁ። እዚያ ስቀመጥ ሁሉም ነገር ተመልሶ ይመጣል በሚል ከንቱ ተስፋ እጠባበቃለሁ። ከኔ ጋር
ነገር እንዳለ እያሰብኩኝም አጫውተዋለሁ። ለካ አንዳንድ የፍቅር ታሪኮች እንዲፈጸሙ እንጂ ዘላለም ሊቆዩ አይችሉም። ግን ደግሞ ጊዜ ፈጽሞ ሊያጠፋው የማይችለውን አሻራ ይተዋሉ። ልክ እንደኔው ታሪክ። ሊዲያ ነበርኩኝ። አመሰግናለሁ።